ወላሂ ብዬ እናገራለሁ። እኔ በጌታ ይላል መጽሐፍ ቅዱስ ውስጥ ላይ ከዘፍጥረት እስከ ዮሐንስ ራእይ ክርስትና የሚባል እምነት የሰበከ ነብይ ካለ እኔ ውሸታለሁ። ለምን እኔ ጋር ተታደሙላችሁ? ለምን ዋሻለሁ? እናንተ ፊት የሰው ልጅ አይደላችሁ? ህሊና አለን አይደል? ለምንድን ነው እናንተ ፊት ጠጋቢ የሚዋሹ? አንድ ነብይ ከዘፍጥረት እስከ ዮሐንስ ራእይ ክርስትናን እምነት ተከተሉ፣ የክርስትና እምነት መዳኛ መንገዳችሁ ነው ብሎ የሰበከ ነብይ አንድ ማስረጃ የሚሰጠኝ ክርስቲያን ካለ እኔ መሐመድ አሚን ውሸታው ነኝ። ሁለተኛ የኔን ንግግር እንዳስቡ። በተቃራኒስ እስልምና የነብያት መንገድ ነው የሚል አለ ወይ ካላችሁኝ 1000 በደርዘን አውጥቼ እሰጣችኋለሁ። ለምሳሌ አንድ ልጥቀስ። አምላካችን አላህ በሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፍጥረተ አላህ ለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊከልቂላህ ዛሊከ ዲኑል ቀይማ ወላኪን አክሰረ ናስ ላ ያዕለሙን። ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። ላ ተብዲለ ሊከልቂላህ ከዚህኛው መንገድ እንዳትጧል። ዲነል ኢስላም የሚባለው እምነት አንድ ነብይ አልመረጠው። ማን የመረጠው? ኃያሉ አምላክ አላህ ብቻ። ለዚህ ነው አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል እኔ ለሰው ልጅ የመረጥኩት እስልምና ብቻና ብቻ ነው። ከዛ ውጭ ክርስትና፣ አይሁድ፣ ቡዲዝም፣ ሂንዱዝም፣ ሻንቶዝም፣ ጃይኒዝም አንድ ማስረጃ አውጥቶ የሚሰጠኝ ሰው ካለ እኔ ውሸታም የለም፣ በነቢያት አስተምሮ ማለት ነው። ይህን እኔ በማስረጃ ነው የማወራችሁ። ክርስቲያን የሚለው የመጀመሪያ ስያሜ ራሱ ሐዋርያ ሥራ ላይ ነው። በጳውሎስ ጊዜ ነው የተሰየመው አይደለም። በብሉይ ኪዳን ስሙ ራሱ የለም። እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያ ሥራ ላይ ነው። ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታችሁ ስም ምን ነበረ? ማንም የሚያውቀው የለም። ከዛ እኔ ይሄንን ነው አደራ የሚላችሁ። ነገር ግን ቅድም በስቅለቱ ዙሪያ ላይ ሲነሳ ምን አለ? ስለ ኃጢአት ተነስቷል። እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን። አዳም በሰራው ኃጢአት እኛ እንጠየቅበት። አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰጥ የሚጠየቀው እሱ ብቻ ነው። እኔ አልጠየቅም፣ እናንተ አትጠየቁ። እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ለአንተ ብሎ ተሰቀለልህ? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ በአዳም